አረብኛን በቀላሉ ለመልመድ ቃላቶችን ማወቅ ግዴታ ነው። በዛሬው የአረብኛ ትምህርታችን በሳውዲ አረቢያ በብዛት ጥቅም ላይ የሚውሉ 85 ቃላቶችን እንማራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንዳይረሱ። የአረብኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። የመጀመሪያው ቃላችን አብጋ አብጋ እፈልጋለሁ ማለት ነው። አብጋ ኡሪድ እንደማለት ነው። አብጋ ሩህ ሂድ ሩህ ሩህ ማለት ሂድ ማለት ነው። ሩህ ለሴት ሲሆን ደግሞ ሩሂ ማለት ትችላላችሁ ማለት ነው። ሩሂ ተዓል 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 ማለት ና ማለት ነው። ተዓል ስለዚህ ና ለማለት ተዓል ማለት ትችላላችሁ። ለሴት ሲሆን ተዓሊ ማለት ትችላላችሁ። ሹፍ 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 ማለት እይ ማለት ነው። ሹፍ ተመልከት እንደማለት ነው። ሹፍ ኢስማዕ 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 ማለት ስማ ማለት ነው። ኢስማዕ ኡድኹል 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 ማለት ግባ ማለት ነው። ኡድኹል ኢጥላዕ 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 ማለት ውጣ ማለት ነው። ኢጥላዕ ስለዚህ ውጣ ለማለት በአረበኛ ኢጥላዕ ማለት ትችላላችሁ ማለት ነው። ኢጥላዕ ኢጅሊስ ኢጅሊስ ተቀመጥ ማለት ነው። ኢጅሊስ ተቀመጥ ማለት ኢጅሊስ ማለት ነው። አድሪ 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 ማለት አውቃለሁ ማለት ነው። አድሪ አውቃለሁ ለማለት አድሪ ማለት ትችላላችሁ። አላውቅም ለማለት ማ አድሪ ማለት ትችላላችሁ ማለት ነው። ማ አድሪ ሰዊ 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 ማለት አድርግ ወይም ስራ ማለት ነው። ሰዊ ኢሽታግል 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 ማለት ስራ ማለት ነው። ኢሽታግል ኢምሽ 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 ማለት ተራመድ ማለት ነው። ኢምሽ ከቢር 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 ማለት ትልቅ ማለት ነው። ከቢር ተቃራኒው ደግሞ ሰጊር 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 ማለት ትንሽ ማለት ነው። ሰጊር ዘይን 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 ማለት በሳውዲዎች ዳያሌክት ጥሩ ማለት ነው። ዘይን ተማም እንደማለት ነው። ዘይን ኮይስ 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 ማለት ደህና ማለት ኮይስ ኸርባን 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 ማለት የተበላሸ ማለት ነው። ኸርባን ጀዲድ 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 ማለት አዲስ ማለት ነው። ጀዲድ ቀዲም 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 ማለት የድሮ የሆነ ነገር አሮጌ ማለት ነው። ቀዲም ከቲር 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 ማለት ብዙ ማለት ነው። ከቲር ሽወይ 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 ማለት ትንሽ ማለት ነው። ሽወይ ወይም ደግሞ ስለዚህ ትንሽ ለማለት ሽወይ ማለት ትችላላችሁ። ለምሳሌ ትንሽ ስጠኝ ማለት ብትፈልጉ አጢኒ ሽወይ ማለት ትችላላችሁ። አጢኒ ሽወይ ሐር 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 ማለት ትኩስ ማለት ነው። ሐር ቀዝቃዛ ለማለት በተቃራኒ ባሪድ 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 ማለት ትችላላችሁ። ቀዝቃዛ ጋሊ 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 ማለት ውድ ማለት ነው። ጋሊ ረኺስ 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 ማለት ርካሽ ማለት ነው። ረኺስ ሰዕብ 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 ማለት ከባድ የሆነ ዲፊካልት የሆነ ነገር ማለት ነው። ሰዕብ ሰህል 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 ማለት ቀላል ማለት ነው። ኢዚ ማለት ነው። ሰህል አልየውም 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 ማለት ዛሬ ማለት ነው። አልየውም ቡክራ 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 ማለት ነገ ማለት ነው። ቡክራ ቱሞሮ እንደማለት ነው። ቡክራ ለምሳሌ ነገ ኢንሻአላህ ለማለት ቡክራ ኢንሻአላህ ማለት ትችላላችሁ ማለት ነው። አምስ 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 ማለት ትላንት ማለት ነው። አምስ አሁን ለማለት ደግሞ አልሂን 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 ማለት ትችላላችሁ። አሁን ማለት ነው። አልሂን በኋላ ለማለት ባዕዴን 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 ማለት ትችላላችሁ። በኋላ ማለት ባዕዴን በይት 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 ማለት ቤት ማለት ነው። በይት ሻሪያ 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 ማለት ስትሬት ማለት ነው። መንገድ ማለት ነው። ሻሪያ ሐማም 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 ማለት መጸዳጃ ቤት ማለት ነው። ሐማም ባዝሩም እንደማለት ነው። ፈውግ 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 ማለት ላይ ማለት ነው። የሆነ የተቀመጠን አቅጣጫ ለመጠቆም ማለት ነው። ከታች ነው ከላይ ነው የሚለውን ለመጠቆም ፈውግ ማለት ይችላልላችሁ። አንዳንዶች ደግሞ ፈውቅ ይሉታል ማለት ነው። ፈውግ ላይ ማለት ነው። ታህት ሲሆን ደግሞ ታች ማለት ነው። ታህት ዳውን ማለት ነው። ታህት የሚን 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 ሲሆን ደግሞ በቀኝ በኩል ማለት ነው። የቀኝን አቅጣጫ ለመጠቆም የሚን የሚለውን መጠቀም ትችላላችሁ። ቀኝ እንደማለት ነው። የሚን የሳር 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 ሲሆን ደግሞ የሳር ሌፍት ማለት ነው። ግራ ሁና 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 ማለት እዚህ ማለት ነው። ሁና ሁናክ 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 ሲሆን ደግሞ እዚያ ማለት ነው። ሁናክ ቁዳም 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 ሲሆን ደግሞ ፊት ለፊት ማለት ነው። ቁዳም ወራ 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 ሲሆን ደግሞ በኋላ ማለት ነው። ከሆነ ነገር በኋላ ወራ ኹብዝ
ኹብዝ ማለት ዳቦ ማለት ነው። ኹብዝ። ገህዋ ማለት ቡና ማለት ነው። ገህዋ። ሸንጣ ማለት ቦርሳ ማለት ነው። ሸንጣ። ሚፍታህ ማለት ቁልፍ ማለት ነው። ሚፍታህ። ሰያራ ማለት መኪና ማለት ነው። ሰያራ። ጀዋል ማለት ስልክ ማለት ነው። ጀዋል። ፍሉስ ማለት ብር ማለት ፍሉስ ገንዘብ ማለት ነው። ፍሉስ። አክል ማለት ጣዓም እንደማለት ነው። ምግብ ማለት ነው። አክል። ሙያ ማለት ዋተር ማለት ነው። ውሃ ማለት ነው። ሙያ ማለት ሙዲር ማለት አለቃ ማለት ነው። ሙዲር። ሷዲቅ ማለት ጓደኛ ማለት ነው። ሷዲቅ። ቢንት የሚባለው ልጅ ሆኖ ግን ለሴት ሲሆን ማለት ነው። ወለድ ከሆነ ልጅ ሆኖ ለወንድ ሲሆን ማለት ነው። ወለድ። ኢምራ ከሆነ ሴት ማለት ነው። ኢምራ። ሪጃል ከሆነ ወንድ ማለት ነው። ሪጃል። ኢህና ማለት እኛ ማለት ነው። ኢህና። ይሄ ከሆነ እሷ ማለት ነው ለሴት። ሁወ ከሆነ ደግሞ እሱ ማለት ነው ለወንድ ማለት ነው። ሁወ። አንቺ ለማለት ኢንቲ ማለት ትችላላችሁ። ኢንቲ ማለት አንቺ ማለት ነው። ኢንተ ሲሆን ደግሞ አንተ ማለት ነው። አና ማለት እኔ እንደማለት። አና። ኤዋ ማለት አዎ ብሎ የሆነ ነገር ትክክል መሆኑን ለመግለጽ የሚጠቀሙበት ቃል ኤዋ ማለት ነው። አዎ እንደማለት። ላ ማለት ደግሞ አይደለም እንደማለት ነው። ትክክል አለመሆኑን ለመግለጽ የምንጠቀምበት ቃል ላ፣ የሆነ ነገር ትክክል አይደለም ብሎ ያንን ለመግለጽ ነው የሚያገለግለን ላ የሚለው የአረበኛ ቃል ማለት ነው። ሹክራን ማለት ቴንኪው ማለት ነው። አመሰግናለሁ ማለት ሹክራን። አፍወን ማለት ምንም አይደለም ማለት ነው። አፍወን። ለምሳሌ የሆነ ሰው አመሰግናለሁ ብላችሁ ኧረ ምንም የለውም ጣጣ የለውም ችግር የለውም ለማለት ስትፈልጉ አፍወን ማለት ይችላላችሁ። ምንም አይደለም ማለት ነው። ኸላስ ማለት በቃ ማለት ነው። የሆነ ነገር አልቋል ተፈጸመ እንደማለት ነው። ኸላስ። ሙምኪን ማለት ይቻላል ማለት ነው። ሙምኪን። አኪድ ማለት እርግጠኛ እንደማለት ነው። የሆነ ነገር እርግጠኛ የሆነችበትን ነገር ለመግለጽ አኪድ ማለት ትችላላችሁ። ለው ሰመሕተ ማለት እባክህ ማለት ነው። ለሰመሕተ እባክሽ ለማለት ለው ሰመሕቲ ማለት ትችላላችሁ። ለው ሰመሕቲ የሆነ ሰው በትህትና ለመጠየቅ ለው ሰመሕተ ወይም ለው ሰመሕቲ ማለት ትችላላችሁ። እባክህ ወይም እባክሽ ማለት ነው። ለው ሰመሕተ ማለት እባክህ ነው። ለው ሰመሕቲ ሲሆን ደግሞ እባክሽ ማለት ነው። ኤሽ ማለት ምን ብሎ ለመጠየቅ ስትፈልጉ ኤሽ ማለት ትችላላችሁ። ሌሽ ማለት ደግሞ ለምን ብላችሁ ለመጠየቅ ማለት ነው። ሌሽ። ወይን ማለት ሆየር እንደማለት ነው። የት ብሎ ለመጠየቅ ወይን ማለት ትችላላችሁ። ወይን። መቼ ብላችሁ ለመጠየቅ ደግሞ መታ ማለት ትችላላችሁ ማለት ነው። እንዴት ብሎ ለመጠየቅ ደግሞ ከይፈ ብላችሁ መጠየቅ ትችላላችሁ ማለት ነው። ከይፈ ማለት እንዴት ማለት ነው። መራ ማለት በጣም ማለት ነው። መራ ለምሳሌ የሆነ ምግብ እየበላችሁ በጣም ጣፋጭ ነው ለማለት መራ ሕልው ማለት ትችላላችሁ። በጣም ጣፋጭ ነው ማለት ነው። መራ ሕልው። ስለዚህ መራ ማለት በጣም ማለት ነው። ቬሪ እንደማለት ነው በእንግሊዘኛ። ተፈበል ማለት የሆነን ሰው ግባ ልትሉ ስትፈልጉ ተፈበል እባክህ ግባ እንደማለት ነው። ተፈበል ና ፕሊስ ግባ እንደማለት የሆነ ነገር በአክብሮት ግባ ለማለት ምናምን ስትፈልጉ ተፈበል ማለት ትችላላችሁ። ተፈበል ማለት። ውድ ተመልካቾቼ የዛሬው የአረበኛ ትምህርታችን ይህን ይመስል ነበር። ቪዲዮ እንደወደዳችሁትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ የዩቲዩብ ቻናል ሰብስክራይብ በማድረግ የአረበኛ ትምህርቶችን ይከታተሉ።